ስትጸልዩ እንዲህ በሉት ክርስቶስን በህይወታችሁ ተቸግራችሁ ከሆነ ተጨንቃችሁ ከሆነ በህይወታችን ጭንቅ ካለ ጌታ ሆይ ለሳምራዊቷ ያልካትን የህይወት ውሃ ለኔም ስጠኝ ጌታ ሆይ ይህን የህይወት ውሃ ስጠኝ እንበለው ይህን ውሃ ስጠኝ ይህን የማያስጠማ ውሃ ይህን ከሆድ ውስጥ የሚፈልቅ የዘላለም የህይወት ውሃ ይህን የችግር የጭንቅ መገላገያን ሁሉ ውሃ እባክህ ጌታ ሆይ ይሁን ውሃ ስጠኝ አለች ይህ ውሃ ለማንም ነው የሚሰጠው ግን እንዲሁ ደግሞ አይሰጥም እንዲሁ አይሰጥም ስንል ክፍያ ኖሮት አይደለም ደጅ ጥናት ኖሮት አይደለም አንድ መስፈርት ግን አለው ክርስቲያኖች ዛሬ አሁን ባጭሩ ትምህርቴን ማጠቃለለው ይሄን ውሃ ለመጠጣት ማያስጠማውን ውሃ ለመጠጣት ማድረግ የሚገባን ነገር ነው ምን አስቀድሰው ለምንድነው ምን ጾመው ምን ጸልየው ለምንድነው ምን ሰግደው ምን መጸውተው ለምንድነው ምን ፈልገን ነው ንገሩኝ እስኪ ምን ፈልገን ነው ይሄን የምናደርገው የዘላለም ህይወት ነው አይደለም በምድሩ ላይ ተመልከቱ በምድር ላይ ህይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የሰማዩን ህይወት የሚያስገባ ውሃ በህይወታችን ስንቀዳ ነው ንገራችሁ አልስተካከል ያለን ያን ውሃ ስላልቀዳ ነው ለዛ ነው የማያስጠማ የሚለው ለምን ሌላው ያስጠማል ለምሳሌ ህይወታቸውን ለማስተካከል ብዙ ሰዎች ጠንቋዮች ጋር ሄዱ አሁንም ግን ይጠማሉ ሀብታሞችን ይዩአቸው ለምሳሌ ሄዱ ጠቢቡም ሄዱ ጉቦም ሰጡ አንዳንዶቹ ማለት ነው ሁሉም አይደለም ሀብት ያገኛሉ ግን ጥማቸው ይረካሉ አይረኩም እስኪ ማን ነው በሀብቱ የህይወት ጥሙ የረካው ውስኪ ቢጠጣ አይለቀው ሰቨን ስታር ሆቴል ቢያድር ምንም ሲቃዥ ያድራታል የህይወት ዋና እስካልቀዳ ድረስ አይረካም ስልጣን የቀዱ ሰዎች ይረኩ አረኩ ፍልስፍና የቀዱ ሰዎች አረኩ ዮሐንስ አፈወርቅ አባታችን ወደ እዛው በነበረበት በአንጾኪያ ፍልስፍናን ቀርቶ ጠጥቶት ነበር ጭልቅ አድርጎ ነው ለዛው የሚጠጣው መምህሩ እንዲያው ክርስትና የዚያ ዘመን የፈላስፎች ያዋቂዎች ሁሉ የዘላለም ህይወት አይደለም ያጠቃላይ የነፍሳቸው የእውቀታቸው ያይምሯቸው ጥማት አርኪ ብቸኛው ክርስትና ሆኖ ፈላስፎች ሁሉ ያፈለሰ ሲወስድበት ዮሐንስ አፈወርቅ መምህር ምን ይል ነበር እኔን የሚተካይ ፈላስፋሱ ነበር ግን ምን ያረጋል ክርስቲያኖች ይወስዱብኛል ይል ነበር ምክንያቱም የሚፈራው ለምንድነው ፍልስፍናውን ይጠጣሉ ግን አይረኩም ህይወታቸው ደስተኛ አይደሉም እዩአቸው በእኛ ሀገር እንኳን አንዳንድ ሰዎች አንዳንድ ወጣቶች እነዚህ እንኳን በእውነቱ ፍልስፍናን ከቃሉ በላይ የሚያውቁትም አይመስለኝም ይቅርታ ይደረግልኝና ግን ፈላስፋ ነኝ ለማለት አንዱ ጸጉሩን ፍትትትል አድርጎ ጃኬቱን አዛልፎ ያለ መሄድ ፈላስፋ የሚሆንም ይመስላል ፈላስፎች ጅሎች እኮ አይደሉም ማለት አዋቂ ነን ብለው ነው እንደዛ የሚያደርጉ እንደዚህ መሆን አይደለም ፍልስፍና አጓጉል ነገር መናገርም አይደለም ፍልስፍና እኮ ጥያቄው የህይወት ጥያቄ ነው እዩት ፊሎሶፊ የሚያስተምር ሰው አብሶሉት ትሩዝ ምንድነው ነው የሚለው what's absolute truth ምንድነው absolute truth ፍጹም እውነት ምንድነው ፍጹም የህይወት ጥያቄው ይሄ ነው ጠየቁ ጠጡ ተማሩ አረካሉ ዮሐንስ አፈወርቅ አረካ ሲል መጣና ወንጌልን ሲጠጣው ረካ የህይወት ውሃን ጠጣው ከሆዱ የህይወት ውሃ ሆኖ ፈለቀ ይው ለሺ ዘመናት ዓለምን ትርጓሜው ትምህርቱ ይፈውሳል ዮሐንስ አፈወርቅ ፍልስፍናን ከጠጣ በኋላ አረካ ብሎ ክርስቲያኑ ባሲሊዮስ ጎርጎሪዮስ ግሪክ ወርደው ፍልስፍናን ጠጡት አልረካሉ ወደ ክርስቶስ መጡ ወደ ክርስቶስ ደቀ መዛሙርት ክርስትናን ጠጡት ረኩ የህይወት ውሃ ሆኖ ከወዳቸው ፈለቀ ጎርጎሪዮስ ነባቤ መለኮት ተባለ ከዮሐንስ ወንጌላዊ በኋላ ነገረ መለኮትን ያራቀቀ በእውነት አስደናቂ ውሃ የፈለቀበት ሆነ ጎርጎሪዮስ ባሲሊዮስ ሆነ አስገራሚ ነው ዮሐንስ አፈወርቅ ሆነ ኤፍሬም ሆነ ፍልስፍናን ማሰሯቸውን እየሰበሩ የፍልስፍና ማሰሮ ወደማይሰበር ወደ ህይወት ውሃ ምንጭ ወደ ክርስቶስ ገሰገሱ ባለ ሀብቶች ገሰገሱ ጠቢባን ገሰገሱ ሌሎቹም እኛ መገስገስ ያለብን ወደዚህ ነው ክርስቲያኖች